ከዮሴፍ ታሪክ በኋላ እስራኤላውያን ወደ ግብጽ ሄዱ ኖሩ 70 አመታት 70 ሆነው ገብተው በዙ እንደምታውቁት በጣም በግብጽ በጣም ገነኑ ማለት ነው ከዚህ በኋላ ዮሴፍን ማውቅ ፈርዖን ተነሳ ብሎ ነው የሚጀምረው ኦሪት ዘጸአት ማለት ዮሴፍን ማውቅ ፈርዖን ተነሳ ምትለዋን ለብዙ ነገር እንጠቀማታለን በቤተ ክርስቲያን አንዳንድ ሊታወቁ የሚገባቸውን ሰዎች እማቅ ትውልድ ሲመጣ ዮሴፍን ማውቅ ፈርዖን ተነሳ ይባላል ለማንኛውም ይሄ የተነሳው ፈርዖን ምንድነው ያለው እነዚህ ግብጻውያን በዚህ ከቀጠሉና ከበዙ ይወሩናል አገራችንን ይወስዷታል እስራኤላውያን ስለዚህ መከራ እናብዛባቸው ብሎ አስጨነቃቸው በጣም የሚገርመው የመጀመሪያው ወንድ ልጅ እንዲገደል አዘዘ እስራኤላውያን ሲወልዱ ወንድ ከወለዱ አዋላጆቹ እዛው እንዲገሉ ሁሉ አዞ ነበር አልተሳካለትም መጨረሻ ግን በወታደር ያሳደደ በጣም ብዙ ህፃናት ተጨፈጨፉ በግብጽ ማለት ነው በዚህ በፈርዖን ትእዛዝ ግን የእስራኤል እየበዙ መጡ አስጨነቋቸው ባስጨነቋቸው መጠን በዙ ይላል ምን ማለት ነው ይሄ ለቤተ ክርስቲያን ነው ምን ተረጉመው የክርስቲያኖችን ደም ማፍሰስ ክርስቲያን እንደመዝራት ነው ይላል ተርቱሊያን ወይም ጠርጠሉስ ምንለው የቤተ ክርስቲያን ሊቅ አባት ማለት ነውና አስጨነቋቸው ባስጨነቋቸው መጠን በዙ የተባለው እስራኤል ተጨንቀው እንደበዙት ክርስቲያኖችም በሰማዕትነት ዘመን እንዴት እንደበዙ ያሳያል ለማንኛውም እስራኤላውያን በጣም ለ430 ዘመን መከራዩ ከዛ መጨረሻ ላይ ግን እግዚአብሔር በቃችሁ ሲል አንድ ቤተሰብ ዮካብድ እና አንበረም የተባሉ ባልና ሚስት ልጅ ወለዱ የወለዱት ልጅ መልካም ብለው ነው ስም ያወጡለት መጀመሪያ በወላጆቹ ማለት ነው ከዛ ተወለደ ወንድ ልጅ መሆኑን ስታውቅ እናቲቱ መስጠት አልፈለገችም ለፈርዖን ይገደል ብላ ወንድ ወለድኩ ማለት አልፈለገችም ደበቀችው ግን ያው ያደገ ሲመጣ ስለሚታወቅ አይኔ ያየ ከሚገሉብኝ ብላ እንደምታውቁት በሰሌን በቅርጫት አድርጋ ልጇን ማርያም የተባለች ልጇን ሂጂና ጣዩ አለቻት ወስዳ ጣለችው ማለት ነው ከፈርዖን ሰይፍ እንዲድን ማርያም ወስዳ በወንዝ ላይ ያው አባይ ወንዝ ነው መቼስ ግብጾች ሌላ ወንዝ የላቸውም ስለዚህ አባይ ላይ ወስዳ ጣለችው ማለት ነው ይህን ጊዜ የፈርዖን የልጅ ልጅ መጽሐፈ ኩፋሌ ተርሙት ይላታል ውሃ ዳር ዛገለዋን ስትታጠብ ቅርጫቱን አየች አስመጣችው ስትከፍተው በጣም የሚያምር ህፃን ሆነ ሞገስ ሰጠው እግዚአብሔር ስለዚህ ሙሴ ብላ ፀሐይ ማለት ነው ሙሴ ብላ ስም አወጣችለት እና የፈርዖን የልጅ ልጅ ተብሎ አደገ የሷ ልጅ እንደሆነ ተደርጎ አደገ የሚገርመው ልክ ህፃኑን አይታ ስትደሰት ስታያት የሙሴ እህት ማርያም ሮጣ መጣ እኔምልሽ ይሄን ልጅ ምታጠባልሽ አሁን ልጇ የተገደለባት እስራኤላዊት አለች አለቻት ጥሩ ነው አምጪልኝ አለቻት እናቱን አመጣች ማለት ነው እናቱ እየተከፈላት ልጇን ሞግዚት ሆና አሳደገች ማለት ነው እናትም ሞግዚትም ሆና ልጇን አሳደገች የፈርዖን የልጅ ልጅ ተብሎ በቤተ መንግስት ውስጥ አደገ 40 አመት ሞላው ማለት ነው እና 40 አመት ሲሞላው ህዝቡን ነፃ ለማውጣት ሙከራ አደረገ ሙሴ ግን እግዚአብሔር አልፈለገም እና እንኳን ነፃ ሊያወጣ እሱም ስደተኛ ሆነ ግብጻዊውን ገሎ እስራኤላውያን ሊያድን ሲሞክር ወሬው ፈርዖን ዘንድ ደረሰ እሱ ወደ ምድያም ሄደ ማለት 80 አመት ሞላው 80 አመት ሲሆነው እግዚአብሔር በሲና ተራራ ላይ ድጋሚ ተገለጠለት ሙሴ ሙሴ ሆይ ያገለግለኝ ዘንድ ህዝቤን ልቀቅ ብለህ ሄደህ ለፈርዖን ተናገር አለው መጀመሪያ ያየው በዛፍ ላይ እንትን ሲነድ ነው እሳት ሲነድ ነው እሳቱ ዛፏን ያቃጥላትም ዛፏ እሳቱን አታጠፋው ደን ምንድነው ይሄንማ ራእይ ላይ ብሎ ሲቀርብ በጎቹን ትቶ ሲቀርብ ሙሴ ሙሴ ሆይ ወደዚህ አትቅረብ የቆምክባት ስፍራ የተቀደሰች ናት ጫማህን ከግራ አውጣ አለው አወለቀ አነጋገረው ህዝቤን ልቀቅ ብለህ ተናገር አለው ወደ ፈርዖን ተላከ ማለት ከዚህ በኋላ እንደምታውቁት በ10 መቅሰፍቶች ሙሴ እስራኤልን ከግብጽ ባርነት ነፃ አወጣ የኤርትራን ባህር አሻገረ ማለት ነው ሙሴ የመድኃኒታችን የኢየሱስ ክርስቶስ ምሳሌ ነው ሙሴ ከግብጽ ባርነት እስራኤልን ነፃ እንዳወጣ ክርስቶስ ሁላችንን ከሲኦል ባርነት ነፃ ያወጣን እሱ ሙሴ ያደገው በፈርዖን ህፃናት ይገደሉ ብሎ ባወጀበት ወቅት ነበር ይህ በትክክል በክርስቶስ ዘመንም
በቀጥታ ህፃናት እንዲገደሉ ሄሮድስ ያወጀበት ዘመን ነበረ እሱን ለማግኘት ማለት ነው ስለዚህ የህፃናት ደም በሁለቱም የልጅነት ጊዜ ፈሷል በሙሴም ጊዜ ህፃናት ይገደሉ ነበር በክርስቶስም ጊዜ እንደዚሁ የህፃናት ደም ፈሷል በጣም የሚገርመው ሙሴ ያደገው በቤተ መንግስት የፈርዖን የልጅ ልጅ ተብሎ ነው ግን ፈርዖንም አልወለደውም የፈርዖን ልጅም አልወለደችው ባልወለደው ግን የፈርዖን የልጅ ልጅ ተብሎ ተጠርቷል ክርስቶስም ባልወለደው ዮሴፍ የዮሴፍ ልጅ ተብሎ ተጠርቷል እንደመሰላቸው የዮሴፍ ልጅ ሆኖ ይላል ቅዱስ ሉቃስ የዘር ሐረግ ሲዘረዝር ስለዚህ የሙሴና የክርስቶስ ታሪክ ተመሳሳይ ነው ሁለቱም ባልወለዳቸው አባት ነው የተጠሩት ማለት ነው ሙሴን ያሳደገችው እናቱ ነች መጀመሪያ ሙሴን ከሞት ያዳነችው ከፈርዖን ሰይፍ ያዳነችው ከሞት ያዳነችው እህቱ ማርያም ነበርች አይደል በወንዝ ላይ ወርውራ ወስዳ ድንግል ማርያምንም እመቤታችን ከሄሮድስ ሰይፍ ያዳነችው በዛው በግብጽ ነው ተሰዳ ማለት ነው ሙሴን ያሳደገችው እናቱ ነች ወይስ ሞግዚቱ ብላችሁ ምን ትላላችሁ እናቱም ነች ሞግዚትም ነች እመቤታችን ወአመት እናትና ገረድ ትባላለች እናትና ገረድ ማርያም ወይ ደስ ይበልሽ ይላል አይደል አገልጋይም ነች እናትም ነች እመቤታችን የሙሴ እናቱም ግን ደግሞ ገረዱም ሞግዚቱም ነበረች ወላዲት አምላክ እናቱም ነች አገልጋዩም ነች እና በትክክል ለሙሴ ሆነው ለድንግል ማርያም ለክርስቶስ ሆኗል ማለት ነው ሙሴ ግብጽን ነፃ ለማውጣት የመጀመሪያ ተአምሩን ያደረገው የአባይን ወንዝ ደም በማድረግ ነው ውሃውን ደም በማድረግ ነው ክርስቶስም የመጀመሪያ ተአምሩን የሰራው ውሃ ላይ ነው ውሃውን ወይን በማድረግ ነው አይ ይለያያል ካላችሁ ማለት ያ ደም ነው ያደረገው ይሄ ወይን አደረገው ካላችሁ ቆይቶ ወይኑን ደም አድርጎ ሰጥቷል ሐሙስ ዕለት አይደል ስለዚህ ዞሮ ውሃን ደምን ውሃን ወይንን ደም አድርጓል ግን የመጀመሪያ ተአምሩን ሙሴ የሰራው በወይኑ ላይ ነው ማለት ነው ሙሴ የኤርትራን ባህር ከፍሎ በበትሩ እንደ አሻገረ በመስቀሉ በትር የኃጢአታችንን ባህር ከፍሎ ያሻገረን መድኃኒታችን ኢየሱስ ክርስቶስ ነው ስለዚህ ሙሴ ያደረገው ነገር ይህንን ያሳያል ሁለተኛው ሙሴ ያየው ራእይ ሲመረጥ ያየው ራእይ በጣም ይገርም ነው በሲና ተራራ ላይ በደብረ ኮሬብ አንዲት ዛፍ ላይ እሳት ሲቃጠል እሳቱ ዛፏን ሳያቃጥላት እየነደደ ዛፏ እሳቱን ሳታጠፋው አየ ሊትራል ሚኒንጉ ምንድነው ፊሎ የሚባል የአይሁድ ፈላስፋ አለ ፊሎ አሌክሳንድሪያ የሚባለው ማለት ነው እሱ ሲያብራራ ምን ይላል ፋይሎ ይሉታል ይህ ሰው ምንድነው የሚለው እሳቱ የመከራ ዛፉ የእስራኤላውያን ነው እና ለሙሴ ሊነግረው የፈለገው እግዚአብሔር እስራኤል ላይ እሳት መከራ ቢነድባቸው እንደሳት አያቃጥላቸውም አይዞህ ማለት ነው እሳቱን ዛፉ እንዳላጠፋው እስራኤል ደግሞ መከራውን አርቅልን ብለው ወደ እግዚአብሔር አልጸለዩም ማለት ነው ይህ ግን ትክክለኛ የተፈጸመው በክርስቶስ ነው ሙሴ እረኛ ሆኖ ያለ እስቲ እንዴት ይሄ ዛፍ እንዴት አልተቃጠለም ይሄንንማ ልይ ብሎ በጎቹን ትቶ ሄደ ይህ ታሪክ በትክክል መቼ እንደተደገመ ታውቃላችሁ 5 ደቂቃ ልስጣችሁ ታስባላችሁ ሰከንዶች ይህንን ታሪክ እረኞች የሆነ ነገር ትተው የሆነ ነገር ለማየት የሄዱት ጌታ ሲወለድ ዛፍ ሲቃጠል እንዴት አላቃጠለውም ዛፉን እየነደደበት ይህንንማ ራእይ ልይ ብሎ በጎቹን ትቶ ሙሴ ሄደውን መሄድ በቤተልሔም በጋቸውን መንጎቻቸውን ሲጠብቁ የነበሩ እረኞች እስከ ቤተልሔም እንሂድ እግዚአብሔር የገለጠልንን ይህን ነገርማ እንይ ብለው ሄዱ ሙሴ ሄዶ እሳቱን ዛፏ ይዛው ሳትቃጠል አየ እነዚህ እረኞችም ድንግል ማርያም የመለኮትን ሳታቅፋ አለመቃጠሏን ቀርበው አዩ ማለት ነው ሰገዱ ሙሴ በጸባጦስ ፊት የሰገደ ስለዚህ ዛፏ ድንግል ማርያም ነች ጸባጦስ ምንላት እመቤታችን እሳት የተባለ መለኮት ነው የእሳት መለኮቱ አላቃጠላት ሙሴ ያያት አንቺ ነሽ እሳቱ ደግሞ ልጅሽ ነው ብለን የምናገረው ማለት ነው ስለዚህ በዚህ ስፍራ ላይ ምስጢረ ስጋዌ ወይም ያምላክ ሰው መሆን ታይቷል ማለት ሙሴ እስራኤልን ነፃ ባወጣበት ታሪክ ውስጥ ክርስቶስን የምናገኘው ሌላው የፋሲካ በግ ታሪክ ላይ ነው እንግዲህ እንደምታውቁት እስራኤላውያንን ከግብጽ ባርነት ነፃ ለማውጣት እግዚአብሔር 9 መቅሰፍቶችን በግብጽ አውርዶ ነበር ግን በፍጹም
ፈርዖን ለቃለው አለቅም እያለ እስከ 9ኛው መቅሰፍት ድረስ ቆየ 10ኛው መቅሰፍት ግን እምቢ ሊለው የማይችለው ነገር ሆነበት ማለት ነው እና የ10ኛው መቅሰፍት ሞተ በኩር ነበረ በግብጽ ያሉ የበኩር ልጆች እንስሳትም ሰውም ማለት ነው የሞቱበት ነው ይህን ከማድረጉ በፊት እግዚአብሔር ምንድነው ያላቸው ለእስራኤላውያን ወንድ የሆነ የ1 ዓመት እድሜ ያለው በግ ተባት የሆነ ነውር የሌለበት ንጹህ ነውር የሌለበት ማለት ቀንዱ ያልከረከረ ጥፍሩ ያልዘረዘረ ጸጉሩ ያላረረ በግ እየቆየ ያደገ ሲመጣ ጸጉሩ እየጠቆረ ይመጣል ቀንዱ ክርክር ያወጣል ጥፍሩ ይዘረዝራል ስለዚህ ሶስቱ ነገሮች የሌሉበት ንጹህ የ1 ዓመት ተባት ወይም ወንድ የሆነ በግ ምረጡ ለያንዳንዳችሁ ቤት እና በማህበር ሆናችሁ ረዱት አንድ ላይ ሆናችሁ የእስራኤል ማህበር ይረዱት ቤተሰብ አንድ ከሆነ በርከት ብላችሁ ማለት ነው በአንድ ቤት ሆናችሁ ረዱት አለ ይህንን በግ ያዙት ከያዛችሁ በኋላ በ10ኛው ቀን ያዙት 14ኛው ቀን ላይ ረዱት ነው ያለው ከወሩ በ10ኛው ቀን ያዙት ከዛ 14ኛው ቀን ኒሳን የሚባለው ወር ላይ ማለት ነው ረዱት አለ በማህበር ሆናችሁ ረዱት ካረዳችሁ በኋላ የበጉን ደም በቤታችሁ መቃንና ጉበል ላይ ቀቡት አለ ከዛ በጉን ስትበሉ ቤት ውስጥ ገብታችሁ ስትበሉ ጠብሳችሁ ነው መብላት ያለባችሁ ጠብሳችሁ ብሉ የተቀቀለውን እንዳትበሉ ጥሬውን እንዳትበሉ አለ ማለት እንግዲህ እኛ ምግብ ስንበላ ጥሬ ስጋ አለ አይደለ ሁለተኛው የተጠበሰ ጥብስ ነው ሶስተኛው ቅቅል ነው ምንድነው ጥሬው እሳት የሚባል ያልነካው ነው ጥብስ እሳት ያለው ነው ግን ደግሞ ስጋነቱም አለ ቅቅል ደግሞ ስጋው እስኪፈርስ ድረስ ወይም አጥንት ከስጋ እስኪለያይ ድረስ በጣም የተቀቀለ እሳት የበዛበት ነው ማለት ነው ስለዚህ ምን አለ እግዚአብሔር ይህንን በግ ስትበሉ ጥሬውንም እንዳትበሉ በጣም የተቀቀለም እንዳትበሉ የተጠበሰውን ብሉ አላቸው ከዛ ከመራራ ቅጠል ጋር ብሉት አለ ማለት ስትበሉ መራራ ቅጠል አድርጋችሁ በሱ ብሉ አላቸው ቶሎ ብሉ ስትበሉ ቶሎ ብሉ ሌላ እርሾ ከሌለበት ቂጣ ጋር አድርጋችሁ ብሉ ስትበሉ ቶሎ ብሉ ከመራራ ቅጠል ጋር በእጃችሁ በትር ይዛችሁ ወገባችሁን ታጥቃችሁ ጫማችሁን አድርጋችሁ ለመሄድ እንደተዘጋጀ ሰው ሆናችሁ ቶሎ ብሉት አላቸው እንግዳ ቢመጣ እንዳይበላ መጻተኛ እንግዳ ሰው ቢመጣ ከዚህ በግ እንዳይበላ አላቸው እስራኤላውያን በተባሉት መሰረት የታዘዙትን አደረጉ በጉን አረዱ የበጉን ደም በመቃኑ በጉበኑ ላይ ቀቡ ከዛ በኋላ በተባሉት መሰረት ፋሲካ አደረጉ ማለት ይህ በየአመቱ እንዲደረግ አዟል እግዚአብሔር ይህ የእግዚአብሔር ፋሲካ ነው ፋሲካ ማለት ማለፍ ማዕዶት ማለት ነው መሻገር ማለት ከዛ በኋላ የሚገርመው መልአከ ሞት ያለሊት መጥቶ የበጉ ደም ያለበት ቤት ካልሆነ በቀር የሌላውን በሙሉ የበኩር ልጅ ገደለ እና ከደሙ ፊት ለፊት የሚያገኘው ማንኛውም ሰው የሚሆን እንስሳ ከደሙ ፊት ለፊት ከተገኘ ይሞታል ከደሙ በስተጀርባ ያሉትን ግን አንዳቸውንም አልነካቸውም ግብጽ ሌሊቱን ሙሉ ለቅሶ በለቅሶን አደረች ማለት ነው ከዛ ፈርዖን በአስቸኳይ ውጡልኝ ነው ያለው ውጡልኝ አሁኑን ውጡልኝ እንደዛ ሲለመን እንዳልነበር ከዛ እስራኤላውያንን ብድር ጠይቋላችሁ እንግዲህ 400 ዓመት ብዙ ዓመታት ሲኖሩ ያለ ደሞዝ ነው የሰሩት ባርነት ስለሆነ ስለዚህ አበድሩን በሉ ሲል ሞገስ ሰጣቸው እግዚአብሔር ወርቃቸውን ምን አምጥተው ሰጣቸው ይዱልን ብቻ ብለው ፈርዖን የራሱም የበኩር ልጅ ስለሆነ ያው ዲሲሽን ሜከር እሱ ስለሆነ ነው የተወው እግዚአብሔር እንጂ እሱም ማች ነው ስለዚህ በሉ ውጡልኝ አለ እስራኤላውያን ወጡ እንግዲህ ያን በሚሊዮን የሚጠጋ ህዝብ ከግብጽ ሲወጣ ውሻ እንኳን አልጮህባቸው ውሻ እንኳን ምላሱን አላንቀሰቀሰባቸው ይላል ማለት እግዚአብሔር ካንተ ጋር ሲሆን እንደዚህ ነው ውሽ ማለት ያው ሁሉ ህዝብ ሲወጣ ውሻ እንኳን መጮህ አለበት አይደል ምላሱን አላንቀሰቀሰባቸው እስራኤላውያን በዛን ቀን ከግብጽ ባርነት ወጡ ይላል ከወጡ በኋላ ፈርዖን መልሶ ቆጨው አሳደዳቸው የኤርትራ ባህር ዳር ሲደርሱ ፈርዖን ከኋላ ይመጣል ባህሩ በዚህ ያለ እግዚአብሔር ባህሩን ምታዋለው መታው የኤርትራ ባህር እንደ ግድግዳ ቆመ ባይረግርም ተአረፍተ ገብረ እንደሚል ቅዱስ ያሬድ የሚያስፈራውን ባህር ግድግዳ አርጎ ቆመ እዛ እስራኤላውያን በደረቅ ባህር ተሻገሩ
ፈርዖን ይሄን ነው መመለስ ያለበት ግን ምን ያለ ሰይጣን ምን ሳይላለቅም ዘሎ ገባ ተከትሏቸው ከዛ ያው ፈርዖን እዛው ሰመጠ ማለት ነው በጣም ይገርማል እሱ ያንን ሁሉ ህፃን አይደለ ወንዝ ውስጥ ያረደ ሲጥል የነበረው ስለዚህ ከነሰራዊቱ ወንዝ ውስጥ ቀረ እግዚአብሔር የፍርድ አምላክ ስለሆነ ማለት ነው ከዛ ከተሻገሩ በኋላ ማርያም ዘመረች እግዚአብሔር ተዋጊ ነው ስሙም እግዚአብሔር ነው የሚለውን መዝሙር እስራኤላውያን ለእግዚአብሔር ዘመሩ ማለት ነው ይህ ቀን የመሻገር ቀን የማዕዶት ቀን ሆነ ማለት ነው ንሴብሖ ለእግዚአብሔር ስቡሐ ዘተሰብሐ የተመሰገነ እግዚአብሔርን እናመስግነው ፈረሱን ከነሰራዊቱ በባህር ጣለ የሚለውን መዝሙር በሙሴ እህት በማርያም መሪነት እስራኤላውያን ለእግዚአብሔር አቀረቡ ይህ የፋሲካ በግ ታሪክ የመድኃኒታችን የኢየሱስ ክርስቶስ ምሳሌ ነው በጉ እሱ ነው ቅዱስ ጳውሎስ ይሄን በቀጥታ ነው ያገናኘው ፋሲካችን ክርስቶስ ታርዷል ነው የሚለው ፋሲካችን ክርስቶስ ታርዷል ነው የሚለው ይህ በግ ያንድ አመት ተባት የሆነ ነውር የሌለበት ይሁን የተባለው ንጹህ በግ ስለሆነ ነው ክርስቶስ ንጹህ በግ ምንም ነውር የሌለበት ከናንተ ስለ ኃጢአት የሚወቅሰኝ ማን ነው የዚህ ዓለም ገዢ እንኳን አንዳች ያገኝብኝ ማላለም ስለዚህ ክርስቶስ ንጹህ በግ ነው ምንም የማይገኝበት በግ ነው ምንም የማይገኝበት በበጎች በር ደግሞ አልፏል የሚገርመው በቤተ ሳይዳ በበጎች በር አልፎ ነው የገባው ሊሰዋ በበጎች በር ካለፈ አንድ በግ ንጹህ ነው ማለት ሪቹዋሊ ክሊን መሆኑ ታይቶ ነው የሚሰዋው እና ንጹህ በግ ነው ክርስቶስ ንጹህ በግ ነው በቤተ ሳይዳ ያለፈ እና በጉን ንጹህ መሆኑን አዘጋጁ አለ ወንድ ይሁን አለ አሁን ሴት በግ ብትሆን ኖሮ ለምሳሌ አይመችም ክርስቶስ ወንድ ሆኖ ነው የተገለጠው አይደል ስለዚህ ህፃን ወንድ ልጅም ተወልጃለሽ ተብላለች እና ወንድ ልጅ ስለሆነ ወንድ ይሁን በጉ ተብሏል ከዛ በጉን በማህበር 14 ቀን ቆይታችሁ ረዱት በኒሳን ወር 14ኛው ቀን በ10ኛው ቀን ያዙት በ14 ቀን ትክክለኛ ክርስቶስ የታረደበት ቀን ነው በነገራችን 14ኛው ቀን ላይ ነው የታረደው የተሰዋው ወይም የተሰቀለው ማለት ነው በማህበር ረዱት ሰብሰብ ብላችሁ በማህበር ረዱት ይላል ማይበራና አይሁድ ተመድበሉ የአይሁድ ማህበር ተስማሙ ስቀለው በማለት ተስማሙ አይደል በማህበር ረዱት የተባለው የተፈጸመው ክርስቶስን አይሁድ ተስማምተው የማይስማሙት ሄሮድስና ጲላጦስ አንተ ትብስ ተባብለው እንደ ይሰቀሉ ጌታ አረ አንተ ፍረድበት አረ እኔ አንተ ጋር ነው የሚሻለው ተባባሉ የተጣሉ ሁሉ ማለት ስለዚህ በማህበር ይረዱት ይላል ስታርዱት በመቃኑና በጉበኑ ላይ ቀቡት በጉንና አረዱት ስትበሉ አለ እንግዲህ ስለ ክርስቶስ ስጋና ደም ነው ዛሬ የጌታን ስጋና ደም ስንቀበል እንዴት እንደምንቀበልም ጭምር ነው ያሳየው በመቃኑ በጉበኑ የተባለኛ ከንፈር ነው የኛ መቃንና ጉበን አንደበታችን ከንፈራችን ነው ስለዚህ ስጋውን ደሙን ተቀበሉ እንቀበላለን ከተቀበልክ በኋላ የዘላለም ሕይወት ስላለ መልአከ ሞት ባንተ አልፍም አትሞትም አይሞትም ስጋ እንደሚበላ ደምን የሚጠጣ የዘላለም ሕይወት አለው ብሎ ቃል ገብቶልናል ስለዚህ የበጉን ደም ተቀበለን ምንም የሚያገኘን የለም ሚለውን ያሳያል ሞት አይቀርበንም እና ስጋህን በልቼ ደምህን ጠጥቼ ሲኦል ብታወርደኝ ነው የሚቸገረኝ አብረን እንወርዳለን ብለዋል ባለቅኔው ስጋዬን የሚበላ ደሜን የሚጠጣ እኔ በእርሱ እኖራለሁ እርሱም በእኔ ይኖራል ይኖራል እንጂ አይሞትም ነው የሚለው ስለዚህ ዓለም ሞታችንን ያወጅነው በክርስቶስ ስጋና ደም ነው ስትበሉ እንዴት ብሎ አለ የተጠበሰውን ብሉ የተቀቀለውን ወይ እሳት በጣም ያሸነፈው እንዳትበሉ ወይ ደግሞ እሳት ያልነካው እንዳትበሉ የክርስቶስ ስጋና ደምን ስንቀበል እሳት ያልነካው ወይ መለኮት ያልተዋሃደው ነው መለኮትነት የለውም ብለን አንበላ ተራ ስጋ አይደለም የክርስቶስ ስጋ መለኮት የተዋሃደው ስጋ ነፍስ የተለየው መለኮት የተዋሃደው ስጋ ስለዚህ ስንበላ ስጋ ወደሙን ስንቀበል መለኮት የተዋሃደው ብለን እንበላው እንደተጠበሰው ማለት ግን ደግሞ መለኮቱ ስጋውን አሸንፎ ውጦታል መጦታል ብለን ደግሞ አናስብም የተቀቀለውን አትብሉ ማለት እሳት ያሸነፈውን አትብሉ መለኮቱ ስጋውን ውጦታል ብላችሁ እንዳታስቡ ወይ ደግሞ ስጋውን መለኮት አልተዋሃደውም እሳት አልነካውም ብላችሁ እንዳትበሉ ጥሬም ቅቅልም አታርጉት ማለት እሳትም አሸናፊ አይሁን ወይም ስጋም አሸናፊ አይሁን በመጠባበቅ ማለት ነው የተጠበሰውን ብሉ ማለት እሳትነትም ስጋነቱም ያለው ነው ብላችሁ ስትበሉ መራራ ቅጠል ጋር አብራችሁ ብሉት መራራ የሆነ ሞቱን ያያሰባችሁ ብሉት ቅዱስ ጳውሎስ ይህን ተረጎመልን ይህን ከስጋው ከደሙ በበላችሁ ጊዜ ሞቱን ትናገራላችሁ ንዜኑ ሞተከ እግዚኦ ወትንሳኤከ ቅድስተ አቤቱ ሞትህን እናገራለን ቅድስት ትንሳኤን ይያላችሁ ብሉ
መከራውን እያሰብን ነው የምንቆርበውኛ እንደተሰቀለ ሆኖ እያሰብነው ነው የምንቀበለውና መራራ ጋር ብሉ ከዛ እርሾ እንዳይኖረው አለ እርሾ ምን እንደሆነ ደግሞ ነግሮናል ቅዱስ ጳውሎስ ፋሲካችን ክርስቶስ ታርዷልና የአሮጌውን ሊጥ አይደለም አሮጌውን እርሾ አይደለም ምንናር እርሾ የተባለ ምን እንደሆነ ኃጢያት እንደሆነ ነግሮናል ስለዚህ ያለ እርሾ ንጹህ ይሆን አድርገን የምንበላው ስጋውን ደግሞ ቶሎ ቶሎ ብሉ ነው የተባለው ቶሎ ቶሎ ብሉ ማለት ሁሌ ተቀበሉ እንደሚሞት ሰው ሆናችሁ ተቀበሉ ቀጠሮ አታብዙ ቶሎ ቶሎ ብሉ እንደሚሄድ ሰው ሆናችሁ ወገባችሁን ታጥቃችሁ ጫማችሁን ማለት ለመሞት የተዘጋጀነውን የምንበላውኛ ነገ እንደምንሞት ያለ ስጋው ያለ ደሙ ህይወት እንደሌለ ያሰብን የምንበላው ስለዚህ ቶሎ ቶሎ ብሉ ወገባችሁን ታጥቃችሁ ይሄን ደግሞ ኤፌሶን መልእክት ላይ ሄዱና ወገብ መታጠቅም እንደሆነ ጫማም እንደሆነ ይዩት ይተረጉማል እያንዳንዱ የእውነትን ጫማ ታጥቀን ወንጌል ነው ጫማችን ትጥቃችን በሙሉ መንፈሳዊ ትጥቆች ናቸው መንፈሳዊ የጦር ዕቃ ናቸው ታጥቃችሁ ብሉት በእጃችሁ በትር ይዛችሁ መስቀሉን እያሰባችሁ ነው ምን በትር አለለኛ መስቀሉን እያሰብን እንበላለን ከበላችሁ በኋላ በጣም ይገርማል እንግዳ ቢመጣ እንዳይበላ አለ ይማለም ማለት ነው መጻተኞች ወይም ደግሞ ያላመኑ ያልተጠመቁ ሰዎች ስጋውን ደግሞ ሊቀበሉ አይችሉም አይሁድ ያልተገረዘ እንዳይበላ አለዚያ ተገርዞ ይብላ ነበር የሚባሉ እኛ ደግሞ ያልተጠመቀ የክርስቶስን ስጋና ደም አይበላም ጻውኑ ክርስቲያን ብለን እናስወጣዋል ምክንያቱም መጻተኛ እንዳይበላ ብሎናል ማለት ነው እንግዳ እንዳይበላ ብሎናል ከበላችሁ በኋላ የተረፈውን በሳት አቃጥሉት እስከ ጧት አታስቀሩ አቃጥሉት ማለት ስጋውን ደሙን ተቀብላችሁ ስለ ስጋው ደሙ ጥርጣሬ ጥያቄ ቢኖርባችሁ በሳት አቃጥሉት መንፈስ ቅዱስ በሳት የወረደው ለሐዋርያት ለመንፈስ ቅዱስ አሳልፋችሁ ካይምሯችሁ በላይ የሆነው ነገር በእሳት አቃጥሉት የተባለው እሱ ነው በጣም የሚገርመው አጥንቱን አትስበሩ የሚለው ቃል የበጉን አጥንት እንዳትሰብሩ የተባለው ቃል ምንም ሳንተረጉመው ቃል በቃል ተፈጽሟል ከክርስቶስ ግራና ቀኝ የተሰቀሉት ወንበዴዎችን እግራቸውን ሰበሯቸው እና ወዲያውኑ ስላልሞቱ እግራቸውን ሲሰብሯቸው ሞቱ ምን ማለት ነው ሰው እግሩ ሲሰበር ይሞታል እግር ሳይኖረው ይኖራል እንዴት ነው ካላችሁ መስቀል ላይ ያለ ሰው ትልቁ ፈተናው ሲሰቀል መተንፈስ ነው የሚቸገረው ስለዚህ ከእግሩ ከፍ ይያለ ነው የሚተነፍሰው ከእግሩ ከፍ ይያለ ማለት ነው ምክንያቱም አንገቱ ስለሚቀበር መተንፈስ ይቸገራልና ከፍ ይያለ ነው እንዲሞቱ ሲፈልጉ እግራቸውን ሲሰብሯቸው ከፍ ማለት ስለማይችሉ አየር አጥሯቸው ወዲያው ይሞታሉ ክርስቶስን ግን እግሩን ሊሰብሩት አጥንቱን ሊሰብሩ ሲመጡ ሞቶ ነበርና መስበር አላስፈልጋቸው አጥንቱን አትስበሩት የተባለው ይፈጸም ዘንድ የተባለው የፋሲካው በክርስቶስ አጥንቱ አልተሰበረም ቃል በቃል በበጎ የተፈጸመው በክርስቶስ ተፈጽሟል ማለት ነው ፋሲካችን ክርስቶስ ታርዷል የተባለው ይሄ ነው የኢትዮጵያዊ ሊቅ ቅዱስ ያሬድ ወምድርን ይተገብር ፋሲካ ታሐጽባ በደመ ክርስቶስ ምድር በክርስቶስ ደም ታጥባ ፋሲካን ታደርጋለች የተሻገርነው በደሙ ነው በጣም የሚገርማችሁ እስራኤል ከግብጽ ባርነት ነፃ ወጥተው ፈርዖንን በባህር አስጥሞ ባህር ካሻገራቸው በኋላ የዘመሩትን ንሴብሖ የሚለው መዝሙርኛ ምን ዘምረው የስቅለት ዕለት ነው እንዴት እንደተረዳችሁ ብሉይና አዲስ የገባት ቤተክርስቲያን ውስጥ እንዳለን ተመልከቱ የስቅለት ዕለት ልክ ከታወጀ በኋላ ልክ ጌታ መሞቱ ከታወጀ በኋላ ንሴብሖ ለእግዚአብሔር ይህን ሰምታችኋል አይደል ንሴብሖ ለእግዚአብሔር እናመስግነው ስቡሐ ዘተሰብሐ ይሄ እስራኤል ከግብጽ ሲወጡ የዘመሩትን እኛ የስቅለት ዕለትን ዘምረዋለን ለምን በጉ ታርዶ ነፃ ይወጣ ነው ያን ቀን ስለሆነ ማለት ስለዚህ በጣም በእውነት እንዴት አስደናቂ መገናኘት እንደሆነ በዚህ ታሪክ መረዳት እንችላለን ማለት ነው እስራኤል ከግብጽ ባርነት ነፃ እንደወጡ እኛ ሁላችን ከሲኦል ባርነት ነፃ ወጥተናል ማለት ነው እስራኤል ከግብጽ ወጡ ማለት ግን ከነዓን አልገቡ በቃ ከግብጽ ወጥተናል ከዚህ በኋላ ምንም ችግር የለውም ቢሉ መንገድ ላይ ቀሩ ይበዛሉ ክርስቶስ ከሲኦል ነፃ ወጥቶናል አድኖናል በመስቀሉ በጉ ታርዶ ግን አሁን መንገድ ላይ ነን ያለነው ወደ ከነዓን ወደ መንግስተ ሰማያት እየሄድን ነው አያስፈልግም ከዚህ በኋላ ዋናው እሱ ከግብጽ አውጥቶናል በጉ ታርዶልናል ከዚህ በኋላ ምንም ብናረግ ከነዓን እንገባለን ቢሉ እስራኤል አልገቡም መንገድ ላይ ቀርቷል ሙሴንም ጨምሮ ክርስቶስ በግ ሆኖ የፋሲካው በግ ታርዶልናል ብለ ኃጢያት ብትሰራ አንዴ ታርዶልኛል ሞቶልኛል ከፍሎልኛል ብለ ከነዓን አትገባም
መንግስተ ሰማያት ማለት ነው። ይህ ማለት ሊትራሊ እስራኤል ከግብጽ ስለወጡ ከናን ገብተዋል ማለት አድርጎ ማሰብ ማለት ነው። እነ ካልቪን የሚሉት እነ ሉተር የሚሉት ማለት ነው። እኛ እንደዛ እናምንም። አዎ ታርዶልናል፣ ግን መንገድ ላይ ነን። ከዚህ በኋላ መንገድ ላይ ልንቀር እንችላለን፣ ከዛ ይጠብቀን እንጂ ማለት ነው። መንገዱን ጠርጎልናል፣ እየሄድን ነው። መርቆ እንዳለው ቅዱስ ጳውሎስ ማለት መርቆልናል መንገዱን በስጋው። ከዚህ በኋላ በደሙ የተመረቀ መንገድ እንሄዳለን። እዛ ለመግባት ግን መንገድ ላይ ነው ያለነው። መንገድ ላይ መቅረት በጣም ከባድ ነው። ሙሴን ጭምር እኮ ከመንገድ ያስቀረ ፈተና አለ። ስለዚህ ፋሲካችን ክርስቶስ ታርዷል የተባለው መድኃኒታችን ኢየሱስ ክርስቶስ ነው። በሙሴ ታሪክ ውስጥ ክርስቶስን እንዲሆነው ነው የምናገኘው። እንግዲህ ከሙሴ በኋላ እስራኤልን ከግብጽ ባርነት ነፃ ያወጣውን የሙሴን ስራ ተቀብሎ ወደ ሀገራቸው ወደ ከናን የማስገባት ስራ የሰራው ኢያሱ ነው። ኢያሱ የክርስቶስ ምሳሌ ቀጥታ ነው። ኢያሱ ማለት ኢየሱስ ነው። ቀጥታ ስሙ የሽዋ ነው። ሁለቱም በዕብራይስጥ የሽዋ ነው። እንደውም አንዳንድ የግዕዝ መጻሕፍት ከገጠሟችሁ ኦሪት ዘኢየሱስ ይሉታል መጽሐፈ ኢያሱ ማለት ነው። ምክንያቱም ሁለቱም የሽዋ ነው የሚለው ኢየሱስ ነው የሚለው እና በጣም የሚገርማችሁ ሙሴ እስራኤላውያንን ከግብጽ ባርነት ነፃ ያወጣ ጊዜ መንገድ ላይ ካወጣ በኋላ መንገድ ላይ አማሌቃውያን ጋር ይዋጋ ነበር እና ውጊያ ላይ አማሌቅን አልቻላቸው። ከዛ ምን አደረገ? ወጣና አሮንና ሆር የሚባሉ ሁለት ሰዎች ጋር ወጥቶ ተራራ ላይ ሙሴ እጁን ዘረጋ። ሙሴ እጁን ሲዘረጋ ኢያሱ እየተዋጋ ድል አደረገ ማለት ነው። እጁን በዘረጋ ጊዜ ሙሴ ክርስቶስ ምሳሌ ነው ብለን የለ ሙሴ እጁን የዘረጋው መዘርጋት ክርስቶስ በመስቀል ላይ ዘረጋው መዘርጋት ነው። አጋንንትን ድል ያደረግንበት ቀን ነው። ኢያሱ አይደለም ድል ያደረገው ስሙ ነው፣ የክርስቶስ ስም ነው። በዛ ቦታ ላይ ያ አጋንንት ድል መነሳታቸው ነው። አክሊለ ስምከ እንዘ ይትቀጸል በርእሱ አህጉረ ጸር ወረሰ ኢያሱ የስምህን አክሊል በራሱ ላይ ጭኖ የስምህን ዘውድ በራሱ ላይ ጭኖ ኢያሱ የጠላትን ሀገር ወረሰ የምትለው ቤተክርስቲያናችን ለዚህ ነው። ኢያሱ ከስሙ ብቻ አይደለም ብዙ የሰራቸው ስራዎች በትክክል ከነዓን ያስገባን የክርስቶስ ምሳሌ ተደርጎ ይነገራል። ከኢያሱ ታሪክ ውስጥ አንድ ግን በጣም መጠቀስ ያለበትን ልንገራችሁና ወደ ቀጣዩ እመጣለሁ። ኢያሱ ኢያሪኮን ያፈረሰበት መንገድ ነው። ኢያሱ ኢያሪኮን ያፈረሰበት መንገድ በጣም የሚገርም ነው። ኢያሪኮ ላይ ሰላዮች ላከ። እነዚህ ሁለት ሰላዮች ሄደው ኢያሪኮን ሰለሉ። መጨረሻ ላይ ጸጉረ ልውጥ ናቸው ብለው ሊይዟቸው ሲሉ አንዲት ሴት ቤት ገቡ። ረዓብ ወይም ራኬብ ተብላ የምትጠራ ሴተኛ ዳሪ ነበረች ሴት ቤት ገቡ። ደበቀቻቸው። ከዛ አሁን ሲገቡ አይተሻል አሏት። አዎ ገብተው ነበር ወጡ አለች። መግባታቸውን ስታምንላቸው መውጣታቸውን አመኗትና ሄዱ። ከዛ ምን አለቻቸው? እቺ ራኬብ እንደው አደራችሁን ባካችሁ እግዚአብሔር ከእናንተ ጋር እንደሆነ አውቃለሁ። ይህን ሀገር መታችሁ ድል እንደምትነሱ አውቃለሁ። እንግዲህ እስራኤላውያን በሰላም ካሳለፏቸው ያልፋሉ፣ ካላለፉ ተዋግተው ያልፋሉ። እና ስታልፉ አደራ እኔንና አባቴን ቤት አድኑልኝ አለች ስትል ቀይ የሐር ፈትል አድርጊና ይህን የቀይ ሐር ፈትል በመስኮትሽ ላይ አንጠልጥይ እና መተን ድል ስናደርግ ይህንን ሀገር ስንወር ያንን ቀይ በመስኮት ላይ ያዩ ወታደሮች ሄደው አንቺን ቤተሰብሽን ያድኑሻል አሏት። እሺ አለች። ይሆነ የሚገርመው እስራኤል መጡ። ኢያሪኮን ተዋግተው አይደለም ድል የነሱት። ምንድነው ያደረጋቸው? 7 ቀን ዞሩ። ለ7 ቀን በየጧቱ ሲዞሩ ቆይተው በሰባተኛው ቀን ጮሁ። ሲጮሁ የኢያሪኮ ግንብ ፈረሰ ማለት ነው። የኢያሪኮ ሰዎች ድል ተነሱ። ረዓብን እና ቤተሰቧን ግን ቀዩን የሐር ፈትል ያለበትን አይተው እስራኤላውያን አዳኗት። ኢያሱ መድኃኒታችን ኢየሱስ ክርስቶስ ነው። ኢያሪኮ የኃጢአታችን ግንብ ነው የታጠረበት። በኃጢአት ግንብ የታጠረን እኛ ነን። እግዚአብሔር አምላክን በከመ አንሃልከ ቅድመ ጥቅማ ለኢያሪኮ ይላሉ አባቶቻችን እያጠኑ። የኢያሪኮን ግንብ በእደ ኢያሱ ገብርከ ወልደ ነዌ በኢያሱ በባሪያ እጅ እንዳፈረስከው ከማሁ አንህል ጥቅመ ኃጢአቴ ወኃጢአተ ኩሉ ሕዝብ ከእኔና የሕዝብን ኃጢአት ግንብ አፍርስ ነው። 7 ቀን የዞሩት ሰሙነ ሕማማት ነው። የጮኸበት ጌታ በመስቀል ላይ የጮኸው ጩኸት ምሳሌ ነው። በዛ የኃጢአታችን ግንብ ፈርሷል ማለት ነው። በዛ መስኮት ላይ የተንጠለጠለው ቀይ ሐር የክርስቶስ ሥጋና ደም ነው ይላል አባ ጊዮርጊስ ዘጋስጫ አርጋኖን በተባለ ድርሰቱ ላይ። ያ የቀይ ሐር ፈትል የክርስቶስ ደም ነው። የረዓብ መስኮት የኛ ከንፈር ነው።
እሱን ተቀብለን ዓለም ሲጠፋኛ ምንድነው በስጋውና በደሙ አማካኝነት ነው ማለት ነው። እንግዲህ የነገረ ክርስቶስ በብሉይ ኪዳን ያው በአንድ ክፍል የሚያልቅ አይደለም። እኔ በአንድ ክፍል የምንጨርሰው አድርጌ አስቤው ነበር፣ ግን እንዳያችሁት ሰፋ ያለ ነው። በቀጣይ ቀሪዎቹን ክፍሎች ደግሞ እንመለከታለን። እግዚአብሔር ከሁላችን ጋር ይሁን። የዛ ሰው ይበላል።